አለም የዩቲዩብ ቻናል ቤተሰቦች ዛሬ በጣም ምርጥ ስራ ነው ያመጡላችሁ። $7 ሰው ስላገናኛችሁ ብቻ ኢንፍሉዌንሰሮችን ከማናጀሮች ጋር ስላገናኛችሁ ብቻ ከዛ ያ ቪዲዮ ከተሰራ በኋላ ከተለቀቀ በኋላ $7 ፐር ቪዲዮ ነው የምላችሁ። ፐር ቪዲዮ $7 ነው የሚከፈላችሁ። ኮንስታንትሊ ነው። በጣም ምርጥ ነው። ይህን ስራ ደግሞ ያዘጋጅልን ኮይን ራይዘር ነው ማለት ነው። ኮይን ራይዘሮች ይመቻችሁ ማለት ነው። ከነሱ ጋር በመተባበር ለእናንተ ያመጣንላችሁ ስራ ነው ማለት ነው። ይመቻችሁ ማለት ነው። ለዛ ላሳያችሁ ነው እንዴት አድርጋችሁ እና ምን እንደምታደርጉ ላሳያችሁ። ስራው ምንድነው? $7 የሚሰጣችሁ ፐር ቪዲዮ $7 ይከፈላችኋል። እና ይሄ የምታደርጉት ምን ስታደርጉ መሰላችሁ ቤተሰቦች? ከስር ኮሜንት ላይ ያስቀምጥላችኋል የማናጀሯን እንትን ማለት ነው የማናጀሯን ዩዘር ኔም አለላችሁ። የቴሌግራም የማናጀሯን ቴሌግራም ዩዘር ኔም አስቀምጬላችኋለሁ ከስር። በሱ ገብታችሁ አዋሯት። ከዛ ምን እንደምታደርጉት ኢንፍሉዌንሰር ዩቲዩበር የምታውቁ ከሆነ ወይም ምንም አይነት ዩቲዩበር ወይም ቲክቶከር የምታውቁ ከሆነ የምታውቁት የምትግባቡት ወይም በሜሴጅ የእነሱን ዩዘር ኔም የቴሌግራም ዩዘር ኔም ተቀብላችሁ ሂዳችሁ ከቴሌግራም ቻናል ከቴሌግራም ኮሚኒቲ ካለችው ማኔጀር ጋር ታገናኛላችሁ። ዩዘር ኔማ ከስራ አለላችሁ። ከእሷ ጋር ሂዳችሁ በራሳችሁ ትሄዱና ይሄ ማቆ ኢንፍሉዌንሰር ነው እንትን አድርጉ ኮላብሬት አድርጉ ብላችሁ እንትን ታደርጋላችሁ። ከዛ ያቺ ማናጀሯ ከእንትና ጋር ታወራለች ከኢንፍሉዌንሰር ወይ እናንተ ዩቲዩበር ካላችሁ ሰው ጋር አውርቶ ከዛ ቪዲዮ ይለቃሉ ማለት ነው። ከዛ ቪዲዮ ከለቀቁ በኋላ ማለት ነው ምን ያደርጋሉ ማለት ነው? ቪዲዮ ከለቀቀ በኋላ እናንተ $7 የምታገኙ ይሆናል ማለት ነው። በጣም አሪፍ ስራ ነው ለእናንተ በተለይ ቤተሰቦች ለእናንተ በጣም ምርጥ የሆነ ስራ ነው። ይሄ ስራ እንዳያመልጣችሁ። የምር ይሄ ስራ ካመለጣችሁ ተበልታችኋል ማለት ነው። ለዛ እንደዚህ አድርጋችሁ የምሰሩ ገብታችኋል ብዬ አስባለሁ። በዛ በቴሌግራም ኮሜንት ላይ ካለላችሁ እዛ ላይ ተቀምጦላችኋል የእሱን ዩዘር ኔም። በቃ ምንም አይነት ቲክቶከር የምታውቁ ከሆነ ወይ ዩቲዩበር የምታውቁ ከሆነ ሂዳችሁ ከማናጀሯን ይሄን እንደዚህ አይነት ዩቲዩበር አውቃለሁ ከዛ ታገናኛቸዋል። የዛኛውን ቴሌግራም ዩዘር ትቀበሉና ከዛ ትሰጣላችሁ እነሱ ያወራሉ ማለት ነው። ከዛ እናንተ $7 ትቀበላላችሁ ልክ ፖስት ሲደረግ ማለት ነው። ላሳያችሁ እንዴት እንደሚሰጣችሁ። እዚህ ጋር ለምሳሌ ያያችሁታ ለምሳሌ እዚህ ጋር ምንድነው መሰላችሁ ሰክሰስፉል ቪዲዮ ፐብሊሽ ከተደረገ እናንተ $7 ይሰጣችኋል። ከዛ ደግሞ ሰውየው ብሎገሩ ኮሚሽን ካገኘ 50% ይሰጣችኋል ማለት ነው። ላይክ ለአንድ ለሲንግል እንትን $7 የሚከፈላችሁ $7 ማለት በጣም ብዙ ነው ማለት ነው። እንደዚህ አይነት በጣም ጸዴ እንትን የለም ማለት ነው። ያቺ $7 እና 50% ኮሚሽን ነው የምታገኙት ማለት ነው። እንደዚህ አይነት እድል የትም አታገኙም። ታውቃላችሁ ራሳችሁ እንደዚህ አይነት እድል የትም እንደማይገኝ ማለት ነው። እና እንዴት እንደዚህ ነው ማለት ነው። ላይክ መጀመሪያ ክሬት የግሩፕ ቴሌግራም ቻናል ማለት ነው። እዚህ ጋር የምታደርጉት ዝም ብላችሁ ሴታፕ ገንዘባችሁ $7 የምትቀበሉ በባይናንስ ነው ማለት ነው። እዚህ ጋር ሁሉን ነገር ላሳያችሁ። ሴታፑ መጀመሪያ ክሬት ቴሌግራም ቻናል ታደርጋላችሁ። ከዛ ሴት ፔመንት አካውንት ታደርጋላችሁ። ከዛ ፕሮጀክት አሳይመንት ፕሮጀክቱ ሰሚት ኢንፍሉዌንሰር ቻናል ሊንክ አያችሁ። የቴሌግራሙን ይሄኛውን በቃ ይዩት። ይሄን ያዙት አያችሁታ። ይሄን ካረጋችሁላችሁ $7 ይሰጣችኋል። ምስታረጉ መጀመሪያ ክሬት ቴሌግራም ቻናል ታረጋላችሁ። ከዛ ሴት አካውንት እንትን ፔመንታችሁን ታዘጋጃላችሁ። በባይናንስ የሚገባላችሁ። ግራ ከገባችሁ ማክቴክ አስቀምጥላችኋለሁ እና ፕሮጀክት አሳይመንት ላይ የሚላላ ፕሮጀክት አሳይመንት ላይ ሰሚት ኢንፍሉዌንሰር ቻናል ሊንክ አላላችሁ። ሰሚት አያችሁ ኢንፍሉዌንሰር ቻናል ሊንክ ለበዛ በኮሜንት ባስቀመጥኩላችሁ ማናጀር ገብታችሁ የቻናሉ ሊንክ ታስቀምጥላችኋላችሁ። ከዛ ኢምፕሎይመንት ኤንድ ሪቪው ያደርጉታል ማለት ነው። ማናጀሩ ያቺ ኮሜንት ላይ ያስቀምጡላችሁ እሷ ማናጀሯ ኮሜንት ያደርጋሉ ማለት ነው። ከዛ ፋይንድ ኔክስት ኢንፍሉዌንሰር ታደርጋላችሁ። ከዛ አፕሩቭ ካደረጉ ዲል ኖቲፊኬሽን ያደርጋሉ ማለት ነው። ዲል ኖቲፊኬሽን ያደርጋሉ ማለት ነው። ከዛ ኢንትሮዲዩስ ፕሮጀክት ቱ ኢንፍሉዌንሰር ለኢንፍሉዌንሰሩ ማለት እናንተ አሁን የምታዩት አላ ካስተዋወቅ እናንተ ዩቲዩበር ካላችሁት ጋር ለሱ እንትኑን ታስረው በቃ ይተዋወቃሉ እዛው። ከዛ አግሪ ኦን ዘ ቪዲዮ ፕራይስ አግሪ ያደርጋሉ። ከዛ በኋላ
ያው እነሱ ኢንፍሉዌንሰሩም ቲክቶከሩም ነው የሚጠቀሙ ገንዘብ ያገኛል እሱ እናንተም ታገኛላችሁ ማለት ነው። ከዛ ክሬት ኢንፍሉዌንሰር ክሬት አካውንት ያደርጋል። ከዛ ፔ ኢኒሻል ዲፖዚት ይደረግለታል። ኢኒሻል ዲፖዚት ከዛ ቪዲዮ ፐብሊሽ ይደረጋል። ፔመንት ከዛ ኮሌክት ሪዋርድ ማለት ነው። ካልገባችሁ አት ማክ ግሩፕ 3 ላይ ይመጣላችሁ ማለት ነው። ይሄን ይመስላል ስራው ማለት ነው። ይመቻችሁ።